ፕሮቴስታንት ወዳጆችን አገኘ። ከዛ መውራት ጀመራችሁ አይደል? ትክክል። በጣም ጥሩ። መውራት ጀመራችሁ። ከዛ በኋላ አንዳንድ ሀሳቦች ተነሱ እና ለጥያቄዎች መልስ አላገኘህም። ያው የምትባለው ከፕሮቴስታንቶች ጋር ጓደኛ አትሁን፣ በቃ ከእነርሱ ጋር ራቅ ነበር ትባል የነበረው። ከዛ በኋላ ለነዛ ጥያቄዎች መልስ ስላላገኘ አንድ ቀን ከጓደኞች ጋር ይሄ ያልበርክበትን የሱስ ህይወት ትተህ ወደ ፕሮቴስታንት አዳራሽ ሄድክ። ከዛ ጌታን መቀበል የምትፈልጉት ተባለ። ከዛ ተነሳ። ከዛ ጌታን ተቀበልክ። ከዛ ይጸለይላችሁ ተባለ። ተጸለየልህ። ተሳስቻለሁ ዘሩባቤል? አልተሳሳትኩም። እሺ አሁን ምንድነው መሰለ ተወዳጅ ወንድማችን፣ እነዚህ ሁሉ ነገሮች በጣም እውነት ለመናገር በየዋህነት በስህተት የተካሄዱ መንገዶች ናቸው። ስለ ሱስ ለምሳሌ አንዳንድ ሰዎች በሱስ ህይወት ውስጥ ሆነው ጫት እየቃሙ ሲጋራ እየጨሱ ይቆያሉ እና ብዙ ጊዜ ያው ሱስ ለመተው ፈልገን ሰዎች አስተማሩንና ፕሮቴስታንት ሆነን የሚሉ ሰዎች ቁጥራቸው ቀላል አይደለም። ኦርቶዶክስ ቅዱስ ቤተክርስቲያን ስከሩ አትልም፣ ጫት ቃሙ፣ ሲጋራ ጭሱ አትልም። ይህንን አንተ ታውቃለህ ከማንም በላይ ዘሩባቤል። እና ኦርቶዶክስ ቅዱስ ቤተክርስቲያን እንዲህ ብላ እንደማታሰበር ታውቃለህ። ፕላስ ደግሞ ፕሮቴስታንት ሆነው ሱስ ውስጥ የነበሩ ጓደኞችም ደግሞ ነበሩ። ዞሮ ዞሮ አይደለ? ትክክል ነበሩ። በጣም አሁን ጓደኞቼን አልተውኳቸውም፣ አሁንም አሉ። አዎ አይ ሱስ ውስጥ የነበሩ ፕሮቴስታንት ደግሞ ጓደኞች ነበሩ አይደል ዘሩባቤል? አዎ አሁን ምንድነው መሰለ ትልቁ ነጥብ ላነሳል የፈለኩት ሰዎች ግላዊ የሆነ ድክመታቸው ያሉበትን አስተምሮ እውነታውን አይጨምረውም አይቀንሰውም። ይሄ ግላዊ የሆነ ድክመት ነው። ኦኬ አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነበርክ፣ ይሄ ያንተ ግላዊ ድክመት ነው። ቤተክርስቲያን ጫት ቃሙ ብላ አታስተምርም። ጫት ትቅም ነበረ። ሲጋራ አታጭሱ ብላ ነው የምታስተምረው። ሲጋራ ጭሱ ብላ አታስተምርም፣ ታጨስ ነበረ። ሌሎችም ቤተክርስቲያን ከምታስተምራቸው አስተምሮች ውጭ ግን የተጓዝጓቸው ምዕራፎች አሉ። ያው በእነዚህ ጉዳዮች ሌሎችም እህት ወንድሞቼ ፕሊስ እንዳትታለሉ እሺ። ልክ ከእንዲህ አይነት ስሜት መውጣት ስትፈልጉ ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ተቀምጧል። ግልጽ በሆነ ሐሳብ ክርስቲያን ሆናችሁ የዚህ ቅዱስ ቤተክርስቲያን ልጆች ሆናችሁ በሱስ ህይወት በተለያየ ከባባድ የሆኑ ልምዶች ውስጥ ስትመላለሱ የነበራችሁ እህት ወንድሞች ከእንዲህ አይነት መንገድ መውጣት ስትፈልጉ ራሳችሁን ወደ ክርስቶስ አቅርባችሁ በንስሐ ህይወት ተመላለሱ። ምክንያቱም ከኃጢአታችን አጥቦ ሊያነጻ የሚችል ጌታ አለን እኛ፣ እርሱም ክርስቶስ ኢየሱስ ነው። ከኃጢአታችን አጥቦ እንዲያነጻን ደግሞ ወደ እርሱ ልንቀርብ ይገባል። ይህ በእንዲህ እንዳለ ከዛ በኋላ ግን ፕሮቴስታንት የሆንክበትን ነገር ግን ዘሩባቤል በደንብ አንተ ራስን ብትታዘቡ ደስ ይለኛል። ምክንያቱም ኦርቶዶክስ ነህ፣ ከዛ ፕሮቴስታንት የሆኑ ሰዎች ከሚያነሷቸው ነገሮች ላይ ተነስተ ጥያቄዎች ተፈጠሩብህ። ከዛ በኋላ ሄደህ ጠየቅ። እነማን እንደጠየቅ እኔ አላውቅም። ለጊዜው ጠየቅና ለጊዜው መልስ አልተሰጠህም። ከዛ በቃ ይጸለይልኝ ብለህ ቸርች ውስጥ ሄድክ። ከዛ በኋላ ተጸለይልህ፣ ጌታን መቀበል የሚፈልግ ተባልክ። በቃ ውስጥ ደስ ስላለው አደረከው። አንድ መረዳት ያለብህ ነገር ዘሩባቤል፣ ውስጥህ ደስ ስላለው ስላደረከው የሄድክበት መንገድ ትክክል ነው ማለት አይደለም። ኦኬ ለምሳሌ ኦርቶዶክስ እያለ ኦርቶዶክስ ቅዱስ ቤተክርስቲያን የነገረ ድነት ትምህርቷ ምንድን ነው? ይሄን እኮ ማወቅ መርዳት አለብህ። ፕሮቴስታንት ስትሆን የትኛውን የነገረ ድነት ትምህርት እየተቀበልክ ነው? መጽሐፍ ቅዱስ መሰረት ያለውን ወይስ መጽሐፍ ቅዱስ መሰረት የሌለውን? ዝም ብሎ ኦብዘርቭ በምታደርገው ብቻ ና ጌታን ተቀበሉ ከዚህ ህይወት ውጣ ምናምን ሳይሆን ወደ የትኛው ትምህርት ነው እየሄድክ ያለው? በትምህርተ ሥላሴ ዙሪያ ኦርቶዶክስ ቅዱስ ቤተክርስቲያን ምን ብላ ነበር የምታስተምረው? ከዛ አንተ የትኞቹ ስህተቶች ናቸው ብለህስ ነው ፕሮቴስታንት የሆንከው? ፕሮቴስታንት ከሆንክስ በኋላ እንደ ኦርቶዶክስ እዚህ ጋር ስህተት ነች እዚህ ጋር ስህተት አይደለች ማትበል ዘሩባቤል ችግር የለውም። ግን ፕሮቴስታንት ከሆንክስ በኋላ የትኛው መጽሐፍ ቅዱሳዊ ትምህርት እናንተ የተረዳኸው? ትምህርተ ሥላሴ ላይ ያላቸውን ትምህርት ተረድተዋል? ለምሳሌ ዘሩባቤል ፕሮቴስታንት ከሆንክ በኋላ ስለ ትምህርተ ሥላሴ የፕሮቴስታንቲዝም አስተምሮ ተረድተሃል? ተወዳጅ ወንድማችን ዘሩባቤል፣ ምክንያቱም ብዙ ዓመት ስለሆነ። አመሰግናለሁ ባልከው አሁን ላይ መጨረሻ ላይ ባነሳው በትምህርተ ሥላሴ ባልከው ላይ ማኔ መጽሐፍ ቅዱስ ማንበብ ከጀመርኩ በኋላ ያገኘሁት የመጀመሪያ መረዳት ቢኖር ስለ ክርስቶስ ማወቅ፣ ክርስቶስን መውደድ፣ ክርስቶስ ላይ ያለኝ አመለካከት ኮምፕሊትሊ ተቀይሯል። ሁለተኛ እኔ ኦርቶዶክስ ቤተክርስቲያን ዘሩባቤል ምን ብዬ ነው የጠየኩ? እኔ አሁን
በዛ ባለኝ እውቀት አስተሳሰቤ ተቀይሯል ብለህ መለስክልኝ። ምን ብዬ ነው የጠየቅኩ ዘሩባቤል? አሁን ከዚህ በኋላ ባሉት ታይሞች ላይ ምን እናድርግ መሰለህ? ይኸውልህ ጤናማ በሆነ መልኩ ሰዎች ፍሬ የሚያፈሩበት ንግግር እንደምንነጋገር ዘሩባቤል፣ ቆይ ዘሩባቤል አድምጠኝ እሺ። የጠየቅኩን ነገር ብቻ በቀጥታ እሱም ብቻ አድምታ ነው እሺ የምትመልስልኝ። ፕሮቴስታንት ከሆንክ በኋላ የፕሮቴስታንቲዝምን የትምህርተ ሥላሴ አስተምህሮ አውቀሃል ተረድተሃል ወይ? የጠየቅኩ እሱ ነው ዘሩባቤል። አውቄያለሁ ተረድቻለሁ። እሺ ፕሮቴስታንት ከሆንክ በኋላ የነገረ ክርስቶስን ትምህርት አውቀሃል ተረድተሃል? ፕሮቴስታንት ከሆንክ በኋላ የነገረ ድነት ትምህርትን መጽሐፍ ቅዱሴ መሰረት ያለውን የነገረ ድነት ትምህርትን አውቀሃል ተረድተሃል? ዘሩባቤል በጣም ጥሩ። አሁን ዛሬ ለፕሮቴስታንት ወንድሞቼ ስለሆነ ድል እየሰጠ ያለሁት አንተ ከጨረስክ በኋላ ነው እኔ የምጠይቅ። አሁን ገና ከመጀመራችን ቆይ እስኪ እንደውም ልጠይቅ አልልህም፣ ወደ ጥያቄ አልሄድም። ለአንተ ጊዜውን ልስጥና ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አሉ ብለው ለሚያምኑ ፕሮቴስታንቶች ስለሆነ ድል እየሰጠን ያለ ነው። እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው የምትላቸውን አንሳ። ከዛ በመጽሐፍ ቅዱስ የማስረጃ እናወራባቸዋለን። ምናልባት መዘጋጀት የምትፈልግ ከሆነ ከአንተ ቀጥሎ ለገባ ወንድማችን እስከዛ ድል እንሰጠዋለን። አይ ለአንተ ቅድሚያ ልስጥ ካልከኝ ግን ዘሩባቤል አድምጠኛ፣ ለአንተ ቅድሚያ ልስጥ ካልከኝ ግን አሁን ያለህበት አካሄድ ኮምፕሊትሊ ስልህ 100% ስህተት እንደሆነ አሳያለሁ። ብዙ ነገሮችን ሳትረዳ ሙቭ እንዳደረግክ ማለት ነው። ላሳይ የፈለግኩት ነገር ምንድነው መሰለህ? 100% ስህተት የሆንኩበትን ታሳየኛለህ። እየሰማኸኝ አይደለም ዘሩባቤል? ሰው ላለማዳመጥ የሚሰማ ከሆነ በጣም አስቸጋሪ ነው። አሁን እኔ እስቲ መጨረሻ ላይ ምን ልል ነበረ ዘሩባቤል? እስቲ መጨረሻ ላይ ባራመጥ ምን ብዬ ልዘጋ ነው? ቆይ አንዱን ሳልጨርስ ሌላ ትጨምርብኛለህ። መጨረሻ ላይ ምን ብዬ ሐሳቤን ባራን ነጥብ ልዘጋ ነበር? እስቲ ንገረኝ። ስለ ሥላሴና ስለ ነገረ ድህነት ያለኝ እኔ እንደዛ አላልኩም። እንደዛ ብዬ አይደለም ሐሳቤ ልዘጋ የነበረው። አየህ ማዳመጥና ለማዳመጥ ነገሮችን ማድመጥ ይለያያሉ። እባክህን በክርስቶስ ፍቅር አሁንም አድምጠኝ። አሁን ያነሳውልን ሐሳብ በደንብ አድርገህ አድምጠኝ። ኦርቶዶክስ ቤተክርስቲያን እነዚህ ትምህርቶቿ ከመጽሐፍ ቅዱስ ውጭ ናቸው የምትላቸው ትምህርቶች ካሉ ትምህርቶቹን ታነሳለህ። ከመጽሐፍ ቅዱስ ውጭ ስለመሆናቸው በመጽሐፍ ቅዱስ የማስረጃ ታሳየናለህ። ከዛኛም ደግሞ ወንድሞችህ ዘሩባቤልዬ አርፈደህ እንጂ ይሄው እነዚህ ትምህርቶቻችን አንተ ከመጽሐፍ ቅዱስ ውጭ ናቸው ያልካቸው ትምህርቶች መጽሐፍ ቅዱስ መሰረት አላቸው ብለን እናሳያለን። በተመሳሳይ እኔ ደግሞ አንተ ህይወት አግኝቼበታለሁ ብለህ ተታለ የሄድክበት ደግሞ ቤተ እምነት አስተምሮ ኮምፕሊትሊ 100% ትምህርቱ ከመጽሐፍ ቅዱስ ውጭ እንደሆነ ደግሞ እኔ ማሳያለሁ። በመጀመሪያ ግን ያንን እድል አንተ ሰጠውክ። አንተ የፈለግከውን ትምህርት ታነሳለህ። ይሄው ይሄ ትምህርት መጽሐፍ ቅዱስ መሰረት የለውም ትለናለህ። እኛ በፍቅር በመጽሐፍ ቅዱስ ማስረጃ እንመልስላለን። ካንተ የሚጠበቀው መጽሐፍ ቅዱስን አንስተ ፕሩፍ ማድረግ ነው። እኛም በተመሳሳይ ይሄው የፕሮቴስታንቶች ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው፣ መጽሐፍ ቅዱስን አንስተን ፕሩፍ አድርገን እናሳያለን። አይ ነው መጽሐፍ ቅዱስ ነው ካልክ አንስተህ ትመልስልናለህ። እንደዛ እናደርጋለን። ስለዚህ አንተ ታቀርባለህ ወይስ እኔ ላቀርብ ወይስ ትዘጋጃለህ? የተወሰነ ምንም የምዘጋጀው ነገር የለም። እኔ ባለሁበት እምነት በመጀመሪያ አንድ ነገር እዚያች ክሊር ለማድረግ ያክል እኔ አሁን ወደ ሌላ ሀሳብ አስተያየት አልቀበልም። ንጹህና አዳኝ የሚባል ሃይማኖትም አለ ብዬ እማምነው ዘሩባቤል። ለእኔ አሁን ሀሳብ አስተያየት ይሄ እኮ ይኸውልህ አሁን ስንት ጊዜ ላስጠንቅቅ። አንተ ልጅ በጣም ታስቸግራለህ። ሁሉ አፈራርሰህ ጨርሰህ እኮ ነው እኔ የግል እምነቴን እንዲህ ነው አትበልልኝ። እኔ የማምነውን ነገር እንደ ሻይና ቡና ፕሮግራም አንተ እንዲህ ብለህ አማርኛን አስተካክለው አትበለኝ። አሁን እሱን ሀሳብ አስተያየት አቁም። እሺ ወደ ፖይንቱ እንግባ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለህ ታምናለህ ዘሩባቤል? አሉ። እሺ የትኞቹ ትምህርቶች? እስኪ ትምህርቶች አንሳለን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ከድህነትና ከምልጃ ጋር ያለው አስተምሮ። እሺ ከድህነት ጋር ተያይዞ ያለው የትኛው ትምህርት ነው ከመጽሐፍ ቅዱስ ውጭ? በቃ አሁን ምሳሌ እያደረኩ ነው እያነሳው ማወራክ። አይ ምሳሌ ሳይሆን በመጀመሪያ ትምህርታችን ቆይ አሁን እኔን ጠይቀኝ የለ ቢያንስ 1 ደቂቃ እንዳወራ እድል ስጠኝ። በጣም ጥቂት ሰዎች ነው ሶሻል ሚዲያ ላይ ያሉ ሰዎች ናቸው
ነገረ ድህነትን ከክርስቶስ ጋር አያይዘው የሚያወሩ እኔ ብዙም ሰው ወንጌል ስሰብክ ሳገኝ ድህነትን የሚያያይዙት ክርስቶስ መስቀል ላይ ከሰራው ስራ ጋር ሳይሆን ከምልጃ ጋር ከቅዱሳን ጋር ከሰማዕታት ጋር ነው። ያ የተዛባ ያስተምሮ ልዩነት ሰው ከክርስቶስ ላይ አይኑን አንስቶ ሌላ አይነት ነገር ላይ እንዲያደርግ የሚያደርግ አስተምሮ እንዳለ ተረድቻለሁ። ምክንያቱም ወጣው ያልኩ ከኔ ትላንትና ከኦርቶዶክስ ቤተክርስቲያን በትምህርት ልዩነት ነው የወጣሁት አላልኩም። ትምህርቷን ውስጦኜ ስለማላቅ ማለት ነው። ወጥቼ ካየሁት በኋላ የተረዳሁትን ነው የምነግርህ። ሁለተኛ እኔ ወጥቼ አንበቤ የደረስኩበት መዳን ተያይዞ ከክርስቶስ ጋር የተያያዘው መዳን ክርስቶስ መስቀል ላይ በሰራው ምልጃ ነው። ምልጃ ላይ እስካሁን ድረስ ሰዎች ኃጢአታቸውን ሰርተው በሰውና በእግዚአብሔር መካከል አንድ አማላጅ አስገብተው በዛ አማላጅ በኩል ክርስቶስ ጋር ወይንም ደግሞ እግዚአብሔር ጋር እንደሚደርሱ ያምናሉ፣ ያስባሉ። እኔ ባመንኩበት እምነትና በመጽሐፍ ቅዱስ ዕውቀት ግን በሰውና በእግዚአብሔር መካከል ያለ ክርስቶስ ማንም የለም። ስለዚህ እነዚህ ሁለት ነገሮች ልዩነት አላቸው። አጠር አድርገህ አውራ ስላልከኝ ማለት ነው። ኦኬ ሐሳብህን ጨርሰሃል። ይሲ አሁን ላይ ልክ ቦታ ተቀያይረን ቢሆን ኖሮ አሁን አንተ በጣም ብዙ ቦታዎች ላይ ጣልቃ እንደምትገቡ በጣም ብዙ ቦታዎች ላይ ጣልቃ ገባ ነበረ። የተናገርካቸው ነገሮች በአጠቃላይ ዘሩባቤል ስለምን እያወራህ እንደሆነ እኔ ያወቅህ አይመስለኝም። ይኸውልህ ኦርቶዶክስ ቤተክርስቲያን ስለ ትምህርት ነው እያወራን ያለ ነው። ትምህርቶቿ ከመጽሐፍ ቅዱስ ውጪ ናቸው ወይ አልን? አዎ ከመጽሐፍ ቅዱስ ውጪ ያሉ ትምህርቶች አሉ አልከን። ለምሳሌ ስንል በመጀመሪያ ስለ ሳሊቬሽን አነሳለን፣ ስለ ነገረ ድህነት። እሺ በነገረ ድህነት ዙሪያ ከመጽሐፍ ቅዱስ ውጪ የምናስተምረው የትኛው ትምህርት ነው? የትኛው ትምህርታችን ነው ከመጽሐፍ ቅዱስ ውጪ ሆነ ስንል ብዙ ጊዜ ሶሻል ሚዲያ ላይ ያለው ሰው ነው ምና ወዴት ነው ይርክብን? ወዴት ጠፋብን? ዘሩባቤል እኛ የጎዳና ስብከት ስናደርግ ብዙ ሰው በቅዱሳን ነው የሚያምነው ምና እባክህን አሁን እንዲህ አይነት በእንዲህ መልኩ እኮ አይደለም እኮ ስለ ትምህርት የሚወራው። ምን አይነት በጣም የማይሆን ሀሳብ እንዳነሳ ላሳይ። ለምሳሌ እኔ ፕሮቴስታንት እህት ወንድሞቼ ከመጽሐፍ ቅዱስ ውጭ የሚያምኑት አስተምሯል ካልኩ በኋላ በምን ዙሪያ በሳልቬሽን ካልኩ በኋላ በሳልቬሽን ዙሪያ ያለን ከመጽሐፍ ቅዱስ ውጭ ያለው ትምህርት ምንድን ነው ስባል እንዴ ኢየሱስን እናመልካለን እያለው ሰይጣን ይጨፍራሉ፣ ዘይት ይሸጣሉ፣ ጨው ይሸጣሉ፣ በጭንቅላታቸው ይቆማሉ። አሁን ይሄ ትምህርት ተብሎ ይወራል በፈጣሪ ዘሩባቤል። ይሄ ከትምህርት ጋር ስፔሻሊ እኔ ክርስቲያን አንተ ፕሮቴስታንት ሆነ ተገናኝተን የምንኖረው ሀሳብ አይደለም። መጽሐፍ ቅዱስን መሰረት አድርገን እንዲህ የሚለው ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው፣ ይሄው እንዲህ የምንለው ትምህርታችን መጽሐፍ ቅዱሴ ነው ብለን ነው እንጂ የምናወራው እነገሌ እንዲህ ነው ብዙ ጊዜ የሚሉት ብዙ ሰዎች እንዲህ አይነት ነገር አይደለም የምናወራው። ተወዳጅ ወንድማችን ሰው እባክህን በነገረ ድህነት አስተምሯችን ላይ ይሄ ትምህርት ብለምታነሰው ካለ አንሳልን እናውራ። በቤተ ክርስቲያናችን ሰዎች በክርስቶስ አምነው ነው የሚድኑት። በድንግል ማርያም አምነው ከዘላለም ሞት ይድናሉ። አይ በአቡነ ተክለ ሃይማኖት ስላመኑ ከዘላለም ሞት ይድናሉ የሚል አስተምሮ ቤተክርስቲያናችን የላትም። ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን የሚሸጋገሩት በክርስቶስ በማመን ነው። ቤተክርስቲያናችን እንዲህ ብላ ነው የምታስተምረው። አንተ ቅድም እንዳልከው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ብዙ መረዳቱ የለህም፣ ኦፍኮርስ የለህም። ስለዚህ አሁን ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት ያለብህ ዘሩባቤል በምታውቀው ልክ ነው። በጽሁፍ ደረጃ ያለ ትምህርታችንን አዎ እንዲህ ነው እንላለን። አሁን እኔ ለምሳሌ ምሳሌ ልስጥ ዘሩባቤል። እኔ ከመሬት ተነስቼ አሁን አንተ ዘሩባቤል አንተ ከርከሮ ነህ ብለህ መልስ ምንድን ነው? ፖዚቲቭ ሆነ መልስልኝ እንደው በፍቅር ምሳሌ ነው። እሺ ሰው ነኝ ብዬ ነው ይሲ መልስህን በቃ ይሄ ነው መልስህ። አይ ከርከሮ ነህ እንደውም ድምጽ ያስታውቃል የሆነ ከርከር ይላል። አንተ ከርከሮ ነህ ብለህ እስከ እንደገና ተፈጥሮ ይቀየራል እንዴ? አይቀየርም። እናንተም ሌሎችም ፕሮቴስታንቶች መጥተው የለም እናንተ በቃ የለም በክርስቶስ አይደለም የምታምኑት በነገሌ ነው ስላላችሁ አይደለም እምነታችን አስተምሯችን እንደዛ የሚሆነው። የኛ አስተምህሮን ካላወቃችሁት ይወልቀይ መጥቶ ለመወያያ ነጥብ ከማንሳት በፊት ትንሽ ማንበብ ያስፈልጋል።
ምን ብለው ነው የሚያምኑት? ምን ብለው ነው የሚያስተምሩት? በዚህ ዙሪያ ያላቸው አስተምሮ ምንድን ነው የሚለው መመልከት ያስፈልጋል። ሰዎች በክርስቶስ ኢየሱስ በማመን ብቻ ነው የሚድኑት። በሌላ ነገር አምነው ይድናሉ የሚል ከዘላለም ሞት ወደ ዘላለም ሕይወት የሚሸጋገሩት በሌላ ነገር ነው የሚል አስተምሮ የለንም እኛ። እና ፕሊስ አሁን እንደዛ ጊዜ አናባክን። በነገረ ድነት ዙሪያ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የምትለውን ግን ማስረጆችን ኮሌክት አድርግ እና ከላይ ዘሩባቤል የሚል አካውንት አለ። እሱም ያነሳቸውን ሀሳቦች አንድ ጊዜ አድምጥና ከዛ አንተ ትቀጥላለህ ወንድማችን ዘሩባቤል። እሺ ቴንክ ዩ። አመሰግናለሁ። ለአንተም ለተመልካቾች አንድ ነገር ክሊር ማድረግ የምፈልገው ነገር ምንድን ነው፣ ቤተ ክርስቲያኗን በአስተምሮ ደረጃ አውቃታለሁ ብዬ ሀሳብ አልጀመርኩም ማለት ለዛም ነው። ያስታውቃል ላይ እንደማታቆም ያስታውቃል። ዘሩባቤል ችግር የለውም፣ እኛም እንደዛ አላለም። እሺ ችግር የለውም። ሀሳቤ ምን መሰለህ፣ እኔ ስህተት ብዬ የጀመርኩት ወይም ደግሞ ተቃውሞ የጀመርኩት ወጥቼ ከሰማሁት ካየሁት ከተለያየ ደግሞ ጭርፍራፊ ነገር ካነበብኩት ነው። ይሰማል? ድምፄ ይሰማል። ከትምህርት አንጻር እንደዚህ እየጠቀሱ ላላወራ እችላለሁ። ከእኔ መጽሐፍ ግን አንተ ካልከው ለምሳሌ መዳን አልክና በሌላ በማንም የለም አልክ። ለምን? መጽሐፍ ቅዱስ እንደዛ ስለሚል። እኔም መዳን ከክርስቶስ ውጭ በማንም የለም። ዘሩባቤል በአሁን በእነዚህ ሀሳቦች ላይ እስከዛ ጥቅሶችን አዘጋጅተህ ብናወራ ይሻላል አይሻልም? አሁን ላይ ያለውን ወንድማችንን ታይም እንስጠውና እናውራው፣ ከዛ አድምጠን። እሺ አመሰግናለሁ። እሺ ወንድማችን እዚሁ ላይ ሆነ እንዳትወርድ። እሺ ዘሩባቤል፣ ወይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰቡት ትምህርት አለው ስንል አዎ አለ ብለህን ነበረ። አዎ ልክ ነው። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ከመጽሐፍ ቅዱስ ውጭ መጽሐፍ ቅዱስ ከሚያስተምረው ውጭ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምረው አስተምሮ የመጀመሪያው ነገር ለቅድስት ድንግል ማርያም የተሰጠ ከፍተኛ ክብር መስጠት። ይህ ከመጽሐፍ ቅዱስ አስተምሮ ጋር የሚጣረስ ትምህርት እንደምታስተምር አውቃለሁ፣ አነባለሁም፣ እንትኖችም አሉ። እሺ ኦኬ፣ በዚሁ እንቀጥል። እሺ ምን አይነት ክብር ነው ከፍተኛ ክብር ያልከው? ምን አይነት ክብር ነው? እሺ ከፍተኛ ያልከው ንገረን እስቲ። ከፍተኛ ክብር ማለት መጽሐፍ ቅዱስ ስለ ቅድስት ድንግል ማርያም የሚያስተምረን የሚነግረን እግዚአብሔር ቃል በደንብ ይነግረናል። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከዛም በዘለለ ለምሳሌ እስከ ያልሆኑ ጥቅሶችን ራሱ ይሄ መስጠት። ለምሳሌ አንዳንዴ ወደ ኢሳይያስም ጋር ምናምን ብንሄድ ያልሆኑ ከማርያም ጋር የማይገናኙ ትምህርቶች የሚሰጡ። ምን አይነት ዘሩባቤል በጣም ከሚገባት በላይ የሰጠናት ክብር ምን አይነት ክብር ነው? እሱን አንድ ጊዜ ንገረኝ፣ ግልጽ አይደለም። ለምሳሌ አማላጅ ነች ማለት ለምሳሌ ማርያም አማላጅ ነች ማለት እሱ ምክንያቱም ብቸኛ አማላጅ ክርስቶስ ብቻ እንደሆነ ነው የእግዚአብሔር ቃል የሚያስተምረን መጽሐፍ ቅዱስ። እሱ አለ። በዛ ላይ ደግሞ ስለ ማርያም የተጻፉ ድርሰቶች አሉ። ድርሳነ ማርያም ሊሆን ይችላል፣ ተምረ ማርያም ሊሆን ይችላል፣ ራእይ ማርያም ሊሆን ይችላል። እነዚህ ሁሉ መጽሐፍቶች ስለ ማርያም የሚናገሩት ነገር ከእግዚአብሔር ቃል አንጻር ሲፈተሽ ሲመረመር ፍጹም የሚጣረስ ሆኖ ነው የምናገኘው። ስለዚህ ምልጃን ምን የሚጣረሰው ምን ከምን ተጣረሰ? ዘሩባቤል ምን ከምን ተጣረሰ? እኮ ለምሳሌ አነሳውልኩ ምልጃ ማማለድ። አማላጅ ነች የምታማልደን ቅድስት ድንግል ማርያም ነች ነው ኦርቶዶክስ የምታስተምረው ትምህርት ይህ ነው። የተጋነነ ክብር ነው ወይ? ይሄ የተጋነነ ክብር ነው እያልከን ነው? ያልሆነ የሚጣረስ ትምህርት ትክክል ያልሆነ ትምህርት ማለት ነው። የተጋነነ ክብር ስንልክ እኮ ስለ ምልጃ ነሳለን። ምልጃ የተጋነነ ክብር ነው ወይ ዘሩባቤል? ክብር የሚለው ምን አለ መሰለ ትምህርት ይሄ ሲጀመር አሁን ምን አለ መሰለ ሌሎች ሀሳቦችን ነው አንስተን ብንወራ የሚሻለው። ስለዚህ ሀሳብ ግን የተወሰነ ነገር ልንገር። በኦርቶዶክስ ቤተክርስቲያን ውስጥ ድንግል ማርያም ከሚገባት ክብር በላይ የትኛውም አማኝ ሰጥቷት አያውቅም አይችልም።
ለድንግል ማርያም ይኸውልህ እኛ ኦርቶዶክሳውያን ስንት እንሆናለን በቁጥር አላውቅም ብቻ የኦርቶዶክስ ቤተክርስቲያን አማኝ ሆነን ሁላችን ተሰብስበን ለክርስቶስ ኢየሱስ እናት ለድንግል ማርያም ከተገባት ክብር በላይ ልንሰጣት አንችልም። የተገባትን ክብር እኮ ክርስቶስ እኮ ነው የሰጣት። ዘሩባቤል ክርስቶስ ከሚሰጠው በላይ እኛ ኬት አውቀንበት ኬት ችለንበት ነው የምንሰጣት። ደግሞ ለክርስቶስ እናት ከመሆን በላይስ ምን አይነት ክብር አለ? እንደው የተጋነነ ክብር እንኳን አምጥተን ብንጭን ለጌታ እናት ከመሆን የበለጠ ምን አይነት ክብር አለ? ዘሩባቤል የኔ እናት እኮ ሰፈር ውስጥ ኩርት ብላ ነው የምትናገረው። የፈለገ እናት ነኝ ብላ ማለት ነው። የኔ ማዘር የፈለገ አትናቴዎስ እናት እኮ ነኝ ብላ ነው በጣም ኮርታ የምትናገረው። እንኳን ድንግል ማርያም የኔ ኃጢአተኛው የኔ የበደለኛው የፈለገ አትናቴዎስ እናት እንኳን ማለት ነው ክብሯ ነው የኔ እናት መባሏ። ኮርታ ነው የምትናገረው። የሁላችሁም እናት በሄደችበት እኔ እኮ የገሌ እናት ነኝ ብላ ትናገራለች። ለምን? ክብራች እናንተ ለሷ ክብር ስለሆናችሁ። እንዴ ለድንግል ማርያም የተጋነነ ክብር እንዴት የትኛው አማኝ ሊሰጣት ይችላል? እንደው አሁን ባለንበት የቆሸሸ ማንነት አይደለም ዘሩባቤል። ሁላችን በንስሐ ሕይወት ተመላልሰን የቅድስናን ሕይወት እንኳን ገንዘብ ብናደርግ ማንኛችንም